በሉ መጡ አምረው ደምቀው እንደዚህ አምሮባቸው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አብረሽና ሄርሜላ እንደዚህ አምሮባቸው እንደዚህ ደምቀው እንደዚህ ውብ ነው እንደዚህ አሳምሯቸው መጥተዋል እላቸዋለሁኝ ውዶችዬ። አንዳንድ ቪዲዮዎች እየሰራሁኝም አይደለም፣ ይቅርታ ጠይቃለሁ። እኔ ደህና ነኝ። በጣም የማመሰግነው ደግሞ አለብኝ ብላችሁ ለምትጠይቁኝ ሁላችሁም አላህ ጀዛችሁን ይክፈላችሁ። እኔ ደግሞ ደህና ነኝ። በጥሩ ቪዲዮ እመጣለሁ ብዬ ነው ችላ ያልኳችሁ፣ ለሌላ ነገር አይደለም። ሌላ ነገር አስቤ አይደለም። የኔ ውዶች፣ የኔ ውቦች፣ የኔ ጣፋጮች እና ደግሞ ውዶችዬ፣ ፍቅሮችዬ ሁሉ ነገር ደህና ነኝ አይደለ? አብርሽና ሄርሜላ በአዲስ ነገር ብቅ ያሉበት ነገር በጣም የሚገርም ጽሁፍ ነው እና ደግሞ በጣም ረዥም ነው። ረዥም ስለሆነ እዚህ ጋር ለጥፌም እናንተ ጋር ማንበብ ትችላላችሁ። ስኮሬ ላይ ያለላችሁ የኔ ውዶች። ሄርሜላ ለአብርሽ የኔ ፍቅር፣ የኔ ውድ፣ የኔ ወደላ ትለዋለች። ህይወትሽ ኑሪልኝ፣ ህይወትሽ ኑሪልኝ፣ ህይወትክ ኑሪልኝ፣ ህይወትክ ኑሪልኝ። ያንተ መኖር የኔ ያስደስተኛል፣ ያንተ መሳቅ እኔ እስቃለሁኝ ትለዋለች። የት ነው ያለው ለምትሉኝ ሁላችሁም እንትና ምንድነው ቲክቶክ ላይ ሄርሜላ ፖስት አድርገዋለች። ገብታችሁ መመልከት ትችላላችሁ። በአዲስ ነገር ይሄን ይመስላል ውዶችዬ። እና ደግሞ አዳዲስ ቪዲዮዎች እንጠብቁ ተብሏል። አዳዲስ ቪዲዮዎች እንጠብቃለን እኛ። ነገር ግን ያው አዳዲሱ ቪዲዮ መቼ እንደሚለቀቅ አናቅም። እኛም ደግሞ በጉጉት እንጠብቃለን። ሄርሜላ ደግሞ ትልቅ መልስ ሰጥተዋለች እየተባለ ይገኛል። በአሁኑ ሰዓት ደግሞ አብርሽም ዝምታው ሰብሯል እየተባለ ነው። እና ደግሞ ሄርሜላ ትልቅ መልስ ለአብርሽ ሰጥተዋለች እየተባለ ነው። ያም ይሄም ወጣም ወረደም ያለው ነገር ታያላችሁ፣ እንሰማለን።